ጀነራሉ ማስጠንቀቂያ ልከዋል። ወደቡ ባዶ ሊቀር ነው። ግብጽ በድንበር ጥቃት ከፈተች። ኢትዮጵያ ስትራቴጂካዊ እርምጃዋን ቀጥላለች። ሞቃዲሾ የገባው የኢትዮጵያ ልዑክ ቡድን ከጅቡቲ የቀጠለው ጉብኝትን በተመለከተም መረጃለን። ጀነራሉ አስጠነቀቁ። የህወሓት አመራሮች ላይ የቀረበው ጥሪ ተጠያቂነት እንዲሰፍንም ተጠየቀ። መረጃውንም ይዘናል። ግብጽ በድንበር እርምጃ ወሰደች። አዲስ የተከፈተው ጥቃትን በተመለከተም ዘገባ ይኖረናል። የኢትዮጵያ አየር ኃይል ድል ተቀዳጀ። ዓለም አቀፍ እውቅናን ተጎናጽፏል። ለአየር ኃይሉ ድል ያጎናጸፈው እውቅናን በተመለከተም መረጃውን አጠናክረናል። ከአሜሪካ የሚመጣው ተጠባቂ እንግዳ ከዋሽንግተን አዲስ አበባ የተጠናከረው ጉዞና ይዞት የሚመጣው አንድምታ ላይ እየወጡ ያሉ መረጃዎች አሉ። እነሱንም ለእናንተ አጠናክረናል። ከስታርባክስ የተሰማው የምስራች የኢትዮጵያ ቡና የክብር ጉዞ ዓለም አቀፍ ገበያ ቀያሪው እርምጃን በተመለከተም መረጃ አለን። የጦር ቤዙ ፈረሳ ተጀመረ። ወደቡ ባዶ ሊቀር ነው። ፕሬዝዳንቱ እርምጃ ይጠበቃል። የጁባላንድ መንግስት ተቃውሞ አሰማ። ዘገባውን አጠናክረናል። በቅድሚያ ለቻናላችን አዲስ ከሆናችሁ እነዚህ አይነት አዳዲስ ወቅታዊ ትኩስ መረጃ ሊደርሳችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰባችን ይወዳጁ እያልን ወደ መረጃው እናሻግራችሁ። ኢትዮጵያ ስትራቴጂካዊ እርምጃዋን ቀጥላለች። ሞቃዲሾ የገባው የኢትዮጵያ ልዑክ ቡድን ከጅቡቲ የቀጠለው ጉብኝት ኢትዮጵያን ማዕከል አድርጎ በአፍሪካ ቀንድ የተፈጠረው ውጥረት ግብጽና ኤርትራ፣ ሶማሊያና ጅቡቲን መጠቀሚያ አድርገው የጀመሩት እርምጃን ለማደናቀፍ የሚያስችል እንቅስቃሴ የጀመረች ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ካደረጉት ጉብኝት በኋላ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ማክሰኞ ዕለት ባልተጠበቀ ጉብኝት ሞቃዲሾ በመገኘት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር መወያየታቸው ተሰምቷል። በቪላ ሶማሊያ በተካሄደው በዚህ ስብሰባ ዋና ዳይሬክተሩ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላኩ መልእክቶችን ለፕሬዝዳንቱ ያደረሱ ሲሆን ኢትዮጵያ የጀመረችው እንቅስቃሴ ለግብጽና ለኤርትራ መርዶ ሆኖባቸዋል። ምንም እንኳን የመልእክቱ ይዘት በይፋ ባይገለጽም ጉብኝቱ በሁለቱ አገራትና በቀጠናው በታየው ዲፕሎማሲያዊ ውጥረት ወቅት መካሄዱ ትኩረት እንዲሰጠው ያደረገ መሆኑን ተከትሎ አስተያየት እየሰጡ የሚገኙት የፖለቲካ ተንታኞች የመሪዎቹ ውይይት በቀጠናው ጉዳይ በተለይም በኢትዮጵያ የባህር በር ጥያቄና አዲሱ የኃይል አሰላለፍ በተመለከተ መሆኑም እየተገለጸ ይገኛል። አምባሳደር ሬድዋን ከፕሬዝዳንቱ ጋር ካደረጉት ቆይታ በተጨማሪ ከሶማሊያቻቸውና ከሀገሪቱ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ማህዱ ሳላድ ጋር በኤጀንሲ ዋና መስሪያ ቤት ተከታታይ ውይይት ማድረጋቸው ነው የተነገረው። የኢትዮጵያ የመረጃ ሹም በሞቃዲሾ መገኘት በሁለቱ ሀገራት መካከል ያሉ አለመግባባቶችን በቀጥታ የሀሳብ ልውውጥ ለመፍታት የተደረገ ጥረት እንደሆነም ተመላክቷል። በቀጣይ መረጃችን ጀነራሉ አስጠነቀቁ። የህወሓት አመራሮች ላይ የቀረበው ጥሪ በትግራይ ክልል የሚንቀሳቀሰው የህወሓት ቡድን በተደጋጋሚ የፕሪቶሪያው ስምምነት ተፈጻሚነት ላይ የሚያነሳውን ጥያቄ ባጠናከረበት በዚህ ወቅት ላይ የኢትዮጵያ መከላከያ ሰራዊት የቀድሞ ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ ህወሓትን ከሰዋል። ጀነራል ሳሞራ የኑስ የፕሪቶሪያው ስምምነት ያልተፈጸመው የህወሓት የጦር አመራሮች ከሻዕቢያ ጋር በፈጠሩት ጥምረት ጽምዶ በሚል ሽፋን የተፈጠረው ግንኙነት መሆኑን ገልጸው በክልሉም ሆነ በመላው ሀገሪቱ ሰላም ለማምጣት የፕሪቶሪያው ስምምነት ተፈጻሚነት መረጋገጥ ወሳኝ መሆኑን ከኮርነር ፕሬስ ጋዜጣ ጋር ባደረጉት ቆይታም ገልጸዋል። ጀነራሉ በተጨማሪም ባለፉት ጊዜያትም ይሁን አሁን ላይ ባሉት ጉዳዮች ላይ የሰላም ስምምነቱን በማፍረስ እርምጃ የሚወስዱ አካላት ላይ ተጠያቂነት ሊሰፍን ይገባል በማለት የህወሓት ጀነራሎች ለሰላም እጅ እንዲሰጡም አሳስበዋል። በተከታይ መረጃችን የኢትዮጵያ አየር ኃይል ድል ተቀዳጀ። ዓለም አቀፍ እውቅናንም ተጎናጽፏል። የኢትዮጵያ አየር ኃይል ራሱን በዘመናዊ የጦር አቅም ለማጎልበትና የተለያዩ የቴክኖሎጂ ስራዎችን አጠናክሮ በቀጠለበት በዚህ ወቅት የአየር ኃይሉ ጥገና ማዕከል የግል አውሮፕላኖችን መጠገን የሚያስችል እውቅና ማግኘቱ ተሰምቷል። የኢትዮጵያ ሲቪል አቪዬሽን ባለስልጣን በኢትዮጵያ አየር ኃይል ስር ለሚገኝ ማዕከል የግል አውሮፕላኖችን መጠገን የሚያስችል እንዲሁም ለኢንተርናሽናል ካርጎና አቪዬሽን አገልግሎት የግል ድርጅቶች የአቪዬሽን ማሰልጠኛ ተቋም የስራ ፍቃድ እውቅናን የሰጠ ሲሆን ይህም ለአውሮፕላን ጥገና የሚወጣውን ወጪ ከመቀነሱ በተጨማሪ የኢትዮጵያ አየር ኃይል የደረሰበትን ዘመናዊ የሆነ አሰራር በይፋ ያረጋገጠ እንደሆነም ነው የተገለጸው። የኢትዮጵያ አየር ኃይል ያገኘውን ፍቃድ ባገኘበት ስነ ስርዓት ለኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ እንዲሁም የአካይስ ዋና ስራ አስኪያጅ ዘላለም ተክሉ የስራ ፍቃድ እውቅና ሰርተፊኬትን ከትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ መቀበላቸውም ተሰምቷል። እውቅና ያገኘው የጥገና ተቋሙ ዓለም አቀፍ የበረራ ደህንነት መስፈርቶችን መሰረት አድርጎ አገልግሎት የሚሰጥ እንደመሆኑ ለሀገራችን የግል አየር መንገዶች ሁለንተናዊ እድገት የጎላ አበርክቶ ይኖራልም ተብሏል። የአይካዝ አቪዬሽን ማሰልጠኛ ተቋም የአቪዬሽን ማሰልጠኛ መሰረተ ልማቶችን አቅም በማጎልበት የዓለም አቀፉ ሲቪል አቪዬሽን ድርጅት ያስቀመጣቸውን መስፈርቶችና አሰራሮችን መሰረት በማድረግ ፓይለቶችን፣ የጥገና መሐንዲሶችን ጨምሮ በአጠቃላይ የአቪዬሽን ባለሙያዎችን በብዛትና በጥራት ለማፍራት ሀገራዊ አስተዋጽኦ እንደሚኖረውም ተናግረዋል።
በቀጣይ መረጃችን ከአሜሪካ የሚመጣው ተጠባቂ እንግዳ ከዋሽንግተን አዲስ አበባ የተጠናከረው ጉዞ በአፍሪካ ቀንድ ላይ እየተፈጠረ ያለውን ውጥረት መፍትሄ በመስጠት የሁለትዮሽ ግንኙነትን ለማጠናከር እየሰራች ያለችው አሜሪካ ባለስልጣናቷን ከዋሽንግተን አዲስ አበባ እያደረጉት ያሉት ጉዞ እየተጠናከረ መምጣቱ እየተገለጸ ባለበት በዚህ ወቅት የአሜሪካ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ሊገቡ መሆኑ ተሰምቷል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ ኬንያና ጅቡቲን ጭምር ጉዞ እንደሚያደርጉ ነው የተነገረው። በተከታይ መረጃችን ከስታርባክስ የተሰማው የምስራች የኢትዮጵያ ቡና የክብር ጉዞ ዓለም አቀፍ ገበያ ቀያሪው እርምጃ በዓለም አቀፍ ደረጃ በጣም ታዋቂና ተፈላጊ የሆነው የኢትዮጵያ ቡናን በዓለም አቀፍ ገበያ ላይ ለማቅረብ የሚያስችል የድል ዜና ተሰምቷል። የኢትዮጵያ ቡናን በዓለም አቀፍ ገበያ ላይ በማውጣት በስታርባክስ ለማቅረብ የሚያስችል እርምጃ መጀመሩ ነው ይፋ የሆነው። የኢትዮጵያ ግብርና ሚኒስትር አቶ አዲሱ አረጋና የስታርባክስ ምክትል ፕሬዝዳንት ሮቤርቶ ቪጋ አሎንሶ የኢትዮጵያ ቡና በዓለም አቀፍ ገበያ ይበልጥ ለማስፋፋት በሚቻልባቸው መንገዶች ላይ መወያየታቸውም ተሰምቷል። በኢትዮጵያና በስታርባክስ መካከል በተደረሰው ስምምነት የኢትዮጵያ ቡና አቅርቦትን በማረጋገጥና በስታርባክስ ምርቶች ውስጥ የኢትዮጵያ ቡና ያለውን ድርሻ ማሳደግ ላይ ያተኮረ መሆኑም ተገልጿል። ከዚህ ቀደም ስታርባክስ ከኢትዮጵያ ጋር በደረሰበት ስምምነት የኩባንያው የቡና ግዢ በ400 የጨመረ ሲሆን ስታርባክስ እንደ ሚድሮክ ኢንቨስትመንት ግሩፕ ካሉ እርሻዎች ቡና በመግዛትና የሀገሪቱን የቡና ባህል ለዓለም በማስተዋወቅ ረገድ የቆየ አጋርነት እንዳለው ነው የተነገረው። ስታርባክስ ያሳየው ተነሳሽነት ኢትዮጵያ በቡና ምርት እያመጣች ያለችውን ለውጥ ያረጋገጠ ከመሆኑም በላይ በቅርቡ በየካቲት 2025 በነበረው እንቅስቃሴ የኔዘርላንዱ ሙንዶ ኮፊ የአልጄሪያን ገበያ በቀጥታ ከኢትዮጵያ ለማቅረብ ፍላጎት ያሳየ ሲሆን ይህም በአሁኑ ወቅት በአውሮፓ ደላሎች በኩል የሚከናወነውን የንግድ ሰንሰለት በማስቀረት ጥራትንና ወጪን ለመቀነስ ያስችላልም ተብሏል። የኢትዮጵያ አየር መንገድም ለቀጥታ አስመጪዎች የሚያደርገው የትራንስፖርት ቅናሽ ለዚህ ንግድ ትልቅ ዕድል መሆኑ ተጠቁሟል። የኢትዮጵያ ቡናና ሻይ ባለስልጣን ባለፈው ዓመት የግንቦት ወር ሪፖርት እንዳመላከተው ኢትዮጵያ በቡና ኤክስፖርት ታሪካዊ ስኬት ያስመዘገበች ሲሆን ሳውዲ አረቢያ፣ ጀርመንና አሜሪካ ቀዳሚዎቹ የገበያ መዳረሻዎቿ መሆናቸውም ታውቀዋል። በቀጣይ መረጃችን የጦር ቤዙ ፈረሳ ተጀመረ፣ ወደቡ ባዶ ሊቀር ነው፣ ፕሬዝዳንቱ እርምጃም ይጠበቃል። በአፍሪካ ቀንድ ላይ የበላይነቷን ለማስጠበቅ እየሰራች የምትገኘው የተባበሩት አረብ ኤምሬት የሶማሌ ፌዴራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ የወደቡን ስምምነት ማቋረጣቸውን ተከትሎ ቦሳሶ፣ ኪስማዩና በርበራ ወደብን ለቀው እንዲወጡ የሚል ትዕዛዝ በካቢኔያቸው በኩል ካሳለፉት ሰዓታት በኋላ የተባበሩት አረብ ኤምሬት በሶማሊያ ፑንትላንድ ክልል በሚገኘው ቦሳሶ ወደብ የነበራትን ወታደራዊ ይዞታ ማፍረስና ማስወጣት መጀመሯ ተሰምቷል። የተባበሩት አረብ ኤምሬት ከቦሳሶ ወደብ ለቃ እንድትወጣ የሶማሌ ፌዴራል መንግስት ቢወስንም የፑንትላንድ መንግስት ውሳኔውን መቃወሙም የሚታወስ ነው። የተባበሩት አረብ ኤምሬት በሶማሊያ ፌዴራል መንግስት ውሳኔ ከመወሰኑ ጥቂት ቀናት በፊት በርካታ IL-76 የጭነት አውሮፕላኖች በቦሳሶ አየር ማረፊያ በተደጋጋሚ ሲመላለሱ የተስተዋለ ሲሆን ይህም ወታደራዊ ቁሳቁሶችና የጸጥታ ሰራተኞችን በፍጥነት ለማስወጣት የታለመ መሆኑን ተገልጿል። ይህ ድንገተኛ እንቅስቃሴ በተባበሩት አረብ ኤምሬትና በሳውዲ አረቢያ መካከል በቀይ ባህር አካባቢ እየተፋፋመ ከመጣው ሽኩቻ ጋር የተያያዘ መሆኑን ተመላክቷል። የተባበሩት አረብ ኤምሬትም የቦሳሶ ወደብና አየር ማረፊያ በሱዳን ለሚገኘው የፈጣን ድጋፍ ሰጪ ኃይል የጦር መሳሪያ ቁሳቁስ ማቅረቢያ መስመር አድርጋ ስትጠቀምበትም ቆይታለች ተብሏል። አሁን ላይ እየተካሄደ ያለው ፈጣን የማፍረስና የመልቀቅ ሂደት ይህንኑ ስውር ወታደራዊ እንቅስቃሴ የሚያቆም ሲሆን የአካባቢውን ጂኦፖለቲካዊ ሚዛን ሊቀየር እንደሚችልም ተገምቷል። ከዚሁ ጋር በተያያዘም የጁባላንድ መንግስት ተቋም አሰምቷል። ሶማሊያ ዳግም ልትታመስ ነው። የሶማሊያ ፌዴራል መንግስት በተባበሩት አረብ ኤምሬት ላይ የወሰነውን ውሳኔ ተከትሎ የጁባላንድ መንግስት ውሳኔውን ውድቅ ማድረጉን አስታውቋል። በጁባላንዱ ፕሬዝዳንት ጽህፈት ቤት የወጣው ይፋዊ መግለጫ እንደሚያመላክተው የፌዴራል መንግስቱ ውሳኔ የክልሉን የኢኮኖሚ ነጻነት የሚጋፋና የጁባላንድን ህገ መንግስት የሚጥስ ነው የተባለው። በተለይም በኪስማዮ ወደብ ልማትና በተለያዩ የመሰረተ ልማት አውታሮች ላይ የተደረጉ ዓለም አቀፍ ስምምነቶች ተፈጻሚነታቸው እንደሚቀጥልና እነዚህ ስምምነቶች የመቀየር ሆነ የመሰረት ስልጣን ያለው የጁባላንድ መንግስት ብቻ መሆኑን መግለጫው በአጽንኦት አሳይቷል። በሌላ በኩልም የጁባላንድ መንግስት የሶማሌ ፌዴራል መንግስት ሀገሪቱን ወደ ተሻለ የፖለቲካ መረጋጋትና ምርጫ ለመምራት የተጣለበትን ኃላፊነት መወጣት ተስኖታል ሲልም ወንጅሏል። መግለጫው አክሎም የፌዴራል መንግስት መሰል ውሳኔዎችን የሚያስተላልፈው የራሱን የአመራር ድክመቶች ለመሸፈንና በህዝቦች መካከል መከፋፈልን ለመፍጠር ነው ብሏል። በመጨረሻም ግብጽ በድንበር ጥቃት ከፈተች። አልሲሲ ጦራቸውን አዝምተዋል። የተጠበቀው ውጥረትም ፈነዳ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በተደጋጋሚ የደህንነት ስጋት እንደተደቀነባቸው በሚገልጹት የግብጽ ሱዳንና ሊቢያ አዋሳኝ ድንበር ላይ ጦራቸው ማዝመታቸው ተሰምቷል። የግብጽ መከላከያ ኃይል ከዲፕሎማሲያዊ ማስጠንቀቂያ ባለፈ ወደ ቀጥተኛ ወታደራዊ እርምጃ መሸጋገሩን የሚያሳይ ጥቃት በድንበር መፈጸሙ ነው የተነገረው። ጥር 9 ቀን የግብጽ አየር ኃይል በግብጽ በሊቢያና በሱዳን አዋሳኝ የድንበር ቀጠና ላይ ለሱዳን ፈጣን ድጋፍ ሰጪ ኃይል ወታደራዊ ቁሳቁሶችን ሲያጓጉዝ የነበረን ኮንቬይ መጥቶ መጣሉን የሚገልጹ መረጃዎች ይፋ የወጡ ሲሆን ከዚህ ጥቃት በተጨማሪ ሌሎች የጦር እርምጃዎችን መውሰድ መጀመሩም ተሰምቷል።
የእርምጃ ግብጽ በሱዳን እየተካሄደ ባለው ግጭት የሱዳን ጦር ኃይልን እንደምትደግፍ በግልጽ ያሳየችበትና በድንበር አካባቢ የሚካሄዱ ህገወጥ የጦር መሳሪያ ዝውውሮችን እንደማትታገዝ ያረጋገጠችበት እንደሆነ ቢነገርም የግብጽ መንግስት የጀነራል አልቡራን ጦር መዳከሙን ተከትሎ ድጋፍ በመስጠት ጦርነቱ በሱዳን ጦር አሸናፊነት እንዲጠናቀቅ ያለው ፍላጎት ላይ የሚያጠነጥን መሆኑን ተነግሯል። የግብጽ ጦር ጥቃቱን የፈጸመው የሊቢያ ወታደራዊ መሪ ኻሊፋ ሀፍተር ልጅ የሆኑት ሳዳም ሀፍተር ወደ ካይሮ ሊያደርጉት ከነበረው ጉብኝት 48 ሰዓታት ቀደም ብሎ መሆኑን የክስተቱ ፖለቲካዊ አንድምታም ከፍ አድርጎታል። ይህም ግብጽ በሊቢያ የሚገኘው የሊቢያ ብሔራዊ ጦር ለሱዳን ፈጥኖ ደራሽ ኃይል የሚያደርገውን ድጋፍ በተመለከተ እስካሁን ስትሰጥ የነበረውን የቃላት ማስጠንቀቂያ ወደ ተግባር መለወጧን የሚያሳይ እንደሆነ ነው የተገለጸው። የስትራቴጂካዊ ለውጥ በቀጠናው ባለው የኃይል ሚዛን ላይ ከፍተኛ ተጽዕኖ ሊኖረው እንደሚችልም የፖለቲካ ተንታኞች እየገለጹ ይገኛሉ።